4700 ኢትዮጵያ ብር ያገኙበትን አንድ ዌብሳይት አሳያችኋለሁ። ቪአይፒ በመግዛት የሚሰራ የኦንላይን ስራ ነው ማለት ነው። እንዴት አድርጋችሁ ቪአይፒ እንደምትሰሩ እንዲሁም ደግሞ የሰራችሁትን ገንዘብ እንዴት አድርጋችሁ በዚህ ዌብሳይት እንደምታወጡ በዛሬ ቪዲዮ አሳያችኋለሁ። ይሄንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። እንደዚህ አይነት ሳይቶች መቼ እንደሚከፈቱ እንጂ መቼ እንደሚዘጉ ስለማይታወቅ እሱን ከግምት ውስጥ በማድረግ ይሄንን ቪዲዮ እስከ መጨረሻው አይታችሁ ኢንቨስት አድርጉ ማለት ነው። በመጀመሪያ የዚህኛው ሳይት ሊንክ የመጀመሪያ ኮሜንት ላይ አስቀምጬላችኋለሁ። በመጀመሪያ ኮሜንት ላይ ባስቀመጥኩት ሊንክ ሬጂስተር ማድረግ ትችላላችሁ። ኮሜንት ላይ ባለው ሊንክ ከገባችሁ በኋላ በስልክ ቁጥራችሁና ፓስወርድ በማስገባት በቀላሉ መመዝገብ ትችላላችሁ። በመቀጠል እንግዲህ ቪአይፒ ነው መግዛት የሚኖርባችሁ። እዚች ጋር ኢንቨስት ሚሊዮን አንድ ጊዜ ተነኩታላችሁ። በመቀጠል ወደዚህ አይነት ቦታ ያመጣችኋል። ይሄ የቪአይፒ ዋጋዎች ነው። እዚች ጋር ሎንግ ተርም እና ቪአይፒ የሚላለ የዋጋቸው ልዩነት ብቻ ነው ያለው። ሎንግ ተርም ይቆያል፣ ቪአይፒ ደግሞ በአጭር ጊዜ የሚያልቅ ነው። ቪአይፒ ላይ ያው በየቀኑ የምታገኙት ገቢ ከፍ ይላል ማለት ነው እና ዋጋቸው እነዚህን ይመስላል። ለምሳሌ ቪአይፒዋን በ300 ትገዛላችሁ፣ በየቀኑ 35 ብር ትሰሩበታላችሁ ማለት ነው። 5265 ድረሱ ደግሞ ቪአይፒ ይዘጋል ማለት ነው። አትርፋችሁ በኋላ ብዙ አይነት ቪአይፒዎች አሉ፣ ዋጋቸው አለ፣ በየቀኑ የምታገኙበትም ተዘርዝሯል ማለት ነው። የፈለጋችሁትን ትመርጣላችሁ። በመቀጠል ዋጋቸውን እንደዚህ ካያችሁ በኋላ ወደ ሆም ትመለሳላችሁ። እዚህ ጋር ዲፖዚት የሚለውን ትነኩታላችሁ። በመቀጠል መግዛት የፈለጋችሁትን የቪአይፒ አማውንት ብር ታስገባላችሁ። እኔ ቪአይፒ ፎር መግዛት ከፈለኩኝ 2000 የሚለውን እነካዋለሁ። በመቀጠል ሪሎድ ነው የሚለውን እነካዋለሁ። ከዛ በኋላ ማስገባበትን አካውንት ያመጣልኛል። በዛ አካውንት ካስገባው በኋላ ያስገባበትን ማረጋገጫ ደረሰኝ ስክሪንሾት አደርጋለሁ። ከዛ መላኪያ ቦታለኝ ስክሪንሾቱን ስልክ ወዲያው ቪአይፒ ይከፈታል ማለት ነው። ቪአይፒ ከከፈታችሁ በኋላ ወይም ከገዛችሁ በኋላ ኦርደር የምትለው ጋር በየቀኑ እየገባችሁ በየ24 ሰዓቱ ማለት ነው የዴሊ ኢንካማችሁን ትቀበላላችሁ። እንደ ገዛችሁት የቪአይፒ መጠን በየቀኑ ክፍያችሁን ትቀበላላችሁ ማለት ነው። ያገኛችሁትን ገንዘብ ለማውጣት እዚህ ጋር ዊዝድሮዋል የምትላለች እሷን አንድ ጊዜ ትነካላችሁ። እዚህ ጋር የምታወጡትን የገንዘብ መጠን እንዲሁም እዚህ ጋር ትራንዛክሽን ፓስዋርዳችሁን እና ባንካችሁን ከመረጣችሁ በኋላ አፕላይ ዊዝድሮዋል ትሉታላችሁ። እንደምታዩት ዊዝድሮዋል ሰክሰስፉል ብሎኛል ማለት ነው። በተሳካ ሁኔታ አውጥቻለሁ። እናንተም በዚህ መንገድ ገንዘባችሁን መስራት ትችላላችሁ። ይሄ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። ፒስ